ማን ያደረገው? ትዳር እኮ የህይወት መጨረሻ አይደለም። ደግሞ እርግጠኛ ነኝ ይሄ ነገር ያደረገው ያፌት ነው። ቆይ እሱ ለምንድን ነው ቆይ የማይተውን ልጅቷን ወሰዳት አይደል እንዴ? አዎ ትዳር የህይወት መጨረሻ አይደለም። ቆይ እየቀለድሽ አይደለም አይደል? ማን ነው? ምንድን ነው? ከየት የመጣ ወረቀት ነው? እውነት ወንድሜ በጣም ይቅርታ ስላላወቅኩ ነው ፊት ያነበብኩት። እውነቴን ነው። በር ላይ ማናስቀምጡት እንዲደራሱ ምንም የማውቀው ነገር የለም። በቃ በር ተንኳኳ ሂጅ ከፈትኩኝ። ያው አከኝ ይቅርታ። በጣም ይገርማል። ሰው ሚስቱንም ሲቀማ ፈጣሪ ያጽና ይባላል እንዴ? እኔ ይህንን ቃል የማውቀው ሰው ሞቶ ለማጽናናት ብቻ ነው እንዴ? ምንድን ነው የምታበትብኝ እንዴ? ይህን የጻፈው ሰው ቃል መምረጥ አለበት ባይ ነኝ እንዴ? አንቺ ሴትዮ ምንድን ነው የምትቀባጥሪው? አፍሽን ዝጊ። ሉሊት አንዳንዴ ዝም የሚባልበት ሰዓት አለ። እሺ እሱ ደግሞ አሁን ነው። አፍ ስላለሽ ብቻ ዝም ብለሽ አታውሪ። ቆይ ምን ለማለት ነው? እውነቱን አይደል እንዴ የተናገርኩት? ዝም በይ ተባልሽ አትሰሚም እንዴ? ወንድሜ እባክህ አትዘን። እኔ እውነት እንደዚህ ያነዳል ብዬ በፍጹም አላሰብኩም ነበር። በቃ እኔ ልጅ ስለ ራቱ በጣም አመሰግናለሁ። ፈጣሪ ሆይ ቆይ ምንድን ነው ያደረኩት? በቃ እኔ ገብቼ ከወንድሜ ጎን ነኝ። ቆይ ማን ነው እንደዚህ ያደረገው? አንቺ ነሽ? እንዴ ምን ለማለት ነው? እኔ ብቻ ነኝ እንዴ የሰማሁት? ምን ያለበት ምን አይችልም አሉ እንዴ? ብዙ ሰው እኮ ነው የሚያውቀው። ገነት አለች፣ ቢኒያም አለ፣ ስንት ሰው አለ። እነሱን መጠረጥር ይሻልሻል። ዝም ብለሽ አቀባጥሪ። ይህንን እራት ያዘጋጀሁት ናታን ካለበት ከሀዘን ድባብ እንዲወጣ ብዬ ነው። ይህን ነገር ደግሞ ጽዮን ከሰማች አለቅሽ። የሚፈጠረውን ልገመቻች። እያስጠነቀቁሽ ነው። በየመሀሉ የምትናገሪያትን ቃላት ተጠንቀቂ። ሁሉም ዘመድ እንደሌለው ሰው ብቻዬን ትተውኝ ሄዱ። ረስቼው ደግሞ ልቀምስ ነበር። ሁሉም ሰው ባሰበበት አይውልም። ይገርማል። ህይወት ሁሌም በአስገራሚ ነገሮች እንደተሞላች ነው። ዛሬ በዚህ መልኩ እዚህ ቦታ ላይ ይገኛለሁ ቆማለሁ ብዬ አስቤ አላውቅም ነበር። ፈጣሪ በጣም ፈርቼ ነበር። አምላኬ ሆይ ልቤ እኮ ልትወጣ ነበረ። እንዴ ይሄን ነገር እናንተ ነበራችሁ ያደረጋችሁት? ቆይ በዚህ ሰዓት ጨለማ ላይ እንደዚህ መመሰጥ ምን እያሰብሽ ነው? ወሬ አታስቀይሩ። ቆይ ነገር ማን ያደረገው? በጣም ነበር እኮ የፈራሁት።
ያው በዚህን ነገር ማን ሊያደርገው ይችላል? የወንድሜ እቅድ ነው። እንዲሁ እዚሁ እያለ ፍጥጥ ያለ ውሸት እኔ ያላደረኩትም። በቃ ለማንኛውም እኔ እንቅልፍ መቷል፣ ልተኛ። ደህና አደሩ። Transform your banking experience with Mushrek Neo. Earn 5% cash back when you shop with your Mushrek Neo debit card during the initial 90 days of account opening. Go green with Mushrek Neo debit card, made from 100% recycled plastic. Open your Mushrek Neo account today. Download the Mushrek mobile app now.